ሰላም እንዴት ናችሁ? ዛሬ የቲራ ፍቅረኛ የሆነችውን ሊያን የታማኝነት ፈተና እናደርግባታለን። በራሱ ወንድም በጀጄ ላይ ትሸረሙጣለች ወይም ታማኝና ትቀጥላለች የሚለውን አብረን እናያለን። እስኪ ትሬና ጄጄ ከ7 ወር በፊት የራሳቸው የሆነ የሙዚቃ ኮንሰርት ነበራቸው። በዛ የሙዚቃ ኮንሰርት ላይ ደግሞ እሷ ሞዴሉና ትተውን ነው። እሷ ደግሞ ለትሬም ለጄጄም ተመሳሳይ የሆነ ፍላጎት ነበራት። ነገር ግን ጄጄ ተዋትና ትሬ እንዳናገራት አደረገ። ምክንያቱም ጄጄ በተለየ መንገድ እሷን እያያት ስለነበር ስለወደዳት። አሁን በሁለቱ መሀል ጠንከር ያለ የፍቅር ጓደኝነት አለ። ትሬ ግን ምናልባት በጄጄና በኒሃ መካከል የፍቅር ግንኙነት እንዳለ አሁን ድረስ ይሰማዋል። ትሬ የሙዚቃ ህይወቱን ከመጀመሩ በፊት በአክሲዮን አማካኝነት ሀብታም ሆኖ ነበር። ትሬ ለኒሃ ውድ ጌጣጌጦችና የፈለገችውን ነገር ስለሚያደርግላት ምናልባት ገንዘብ ይፈልጋት መጣለች ብሎ ማሰብ ጀመረ። እንዴት ነህ? ሰላም ነህ ጄጄ? እንዴት ነህ? የት ናችሁ? እታች ኮርነሩ አካባቢ ነን። እዛ ነው የምንገኘው። አይ በቃ እየመጣሁ ነው። ቤተሰብ እንሂድ። ለመጀመሪያ ጊዜ ነው እነሱንም ማገኛቸው። የሆነ ከውጭ የመኪና ድምጽ እየተሰማኝ ነው። የእነሱ አይሆን አይቀርም። እንዴት አባት ነው የሚያምረው ይሄ መኪና በእናታችሁ። ዋት ዘ ፋክ ንገ ያምራል። ትሪ እንዴት ነህ? አንተ ጄጄ ነህ? እንዴት ነህ ጄጄ? ስለተገናኘን ደስ ብሎኛል። እንዴት ናችሁ? ሰላም ናችሁ? አሁን ሁሉም ነገር በአካል እንድትነግረኝ እፈልጋለሁ። በኢሜል የነገርከኝ ነገር ከባድ ስለሆነ ማንበብ አልቻልኩም። ምን እንደተፈጠረ እስኪ ንገረኝ። እንዴት ናችሁ? እኔ ትሪ ነኝ። ያው እንደምትወደኝ ለማረጋገጥ ነው የመጣሁት። ከእውነት ታፈቅረኛለች የሚለውን ለማወቅ። ምክንያቱም እኔ እሷን እወዳታለሁ። የወደፊት ህይወቴ ከእሷ ጋር ነው የሚታየኝ። እሷ በታማኝነት ከኔ ጋር መቀጠሏን ማረጋገጥ እፈልጋለሁ። እሷ ጋር የተለየ ምልክት አይታል ቺት የምታደርግበት የራሱ የሆነ ምክንያት አላት ብለህ ታስባለህ? መልካም፣ ያው በአንድ ላይ ስለተገናኘን ምናልባት ከሱ ጋር የፍቅር ግንኙነት ሊኖራት ይችላል ብዬ አሰብኩኝ። ወይም ገንዘብን ፈልጋ የመጣች መሰለኝ፣ አላውቅም። እንደዛ ነው የሚሰማኝ። እኔ አሁን እሷን እወዳታለሁ። ጥሩ የሆነ አመለካከት አላት። ፖላይት ናት፣ ንጹህ ናት። ነገር ግን አላውቅም፣ ብቻ የሆነ ነገር ተሰማኝ። አሁን ይህን ነገር ለማረጋገጥ ነው የመጣ ነው። አንተ እሷ ታማኝ እንደሆነች ይሰማል። ነገር ግን በሁለቱ መሀል የፍቅር ግንኙነት ሊኖር ይችላል እና ገንዘብ ትልቅ ሚና ሊጫወት ይችላል ብለህ ታስባለህ? ሳትወደኝ ገንዘብን ፈልጋ የመጣች መስሏል። እንደዛ ነው የተሰማ። አዎ እሱ ነው እኔ በደንብ የሚያስጨንቀኝ። ተስፋ አለኝ ምናልባት እሷ ገንዘቤን ፈልጋ እንዳልመጣች ፍቅሬን እንደፈለገችው። ጥሩ የሆነ ግንኙነት አለን። ጥሩ የሆነ የፍቅር ግንኙነት አለን። አሁን ፈተናውን ለማድረግ የትሬን የልደት በዓል እየጠበቅን ነው። 27 ዓመት የልደት በዓሉ በቅርቡ ይመጣል። እሱን ያሰብነኛል። ትሬ ለኒሃ ቴክስት እንዲያደርግላትና ከሰዓታቶች ቀደም ብላ ቤት መገኘት እንዳለባት እና እሱ መምጣት ስለማይችል እሷ ቀደም ብላ ቤት እንድትሄድ አደረግን። እቅዳችን እንዲያግዘን ማለት ነው። ጄጄ በሰዓት ቤት ይገባል። እሱን ያሰብነኛል። ኒያ በዚህ ሰዓት ምንም የምጠረጥረው ነገር የላትም። ቀድማ ሄደችው እንግዶችን ለመቀበል ብቻ እንደሆነ እንደዛ ነው የምታስበው። ሲቀጥል ጄጄ ቀደም ብሎ ወደ ቤት ይገባል። ሁለቱን እንተዋቸዋለን አንድ ክላስ ውስጥ አንድ ሩም ውስጥ ማለት ነው። እሷ ምንም የምጠረጥረው ነገር የላትም። ከ9 ሰዓት እስከ 11 ሰዓት እንግዶቹ ይመጣሉ። የሱ ቀድሞ መምጣት ምንም የሚያስጠረጥር ነገር የለም። ሄሎኒ አበባ ወዴት ነሽ? እየመጣው ነው። የሚያስጠላ እናቱን ትራፊኩ፣ ዝናብ፣ ሁሉም ነገር ያስጠላል። እየመጣው ነው። ለምንድነው ኮዱን ያላክልኝ? ለምንድነው እዚህ ብቻዬን ያለሁት? በጣም እያናደርከኝ ነው። ለምንድነው ብቻዬን የምትተውኝ? ምግብ እፈልጋለሁ፣ ምግብ ያስፈልገኛል፣ ግን አንተ እኔን ብቻዬን ትተኸኛል። በጣም ታናድዳለህ። ለምን እንደዚህ ታደርጋለህ? ተረጋጊ የኔ አበባ ተረጋጊ። ዛሬ ልደቴ ነው፣ ተረጋጊ። ፕሊዝ ቴክስት አድርግልኝና በቃ ምግቡን እኔ በራሴ መንገድ ልብላ። አይ ላቭ ዩ የኔ ፍቅር፣ እወድሻለሁ። እሺ እንደሱ ይሆናል። አላቅም ጓደኞቼ፣ በጣም ተጨንቄያለሁ። ትሪ በጣም ነው ይወዳል፣ ልጅቱን በልብ ነው የሚወዳት እና ጥሩ ነገር እንዲገጥመውና እሷ ፈተናውን እንድታልፍ ፈልጋለሁ። ትሪ ምን ያህል እርግጠኛ ነህ ልጅቱ ይህን ያህል ፈተናውን እንደምታልፈው? አላቅም። ሰዎች እንደምታልፈው ተስፋ አለኝ። ይህን ፈተና እንደምታልፈው ተስፋ አለኝ። እሱን ነው የማስበው እኔ፣ ምክንያቱም እወዳታለሁ። ትለፈው በቃ እሱ ነው የሚሰማኝ። አሁን ለመጨረሻ ጊዜ ጠይቅ። ይህን ፈተና ለማድረግ እርግጠኛ ዝግጁ ነህ? 100% ይሄ ነገር ለማድረግ? አዎ እርግጠኛ ነኝ። አድርጉ። ፈተናውን ከመጀመራችን በፊት ምን መናገር ትፈልጋለህ? ምን እንዳይደረግ ትፈልጋለህ? በቃ መልስ እስከምናቅ ድረስ ምንም አይነት የአካል ግንኙነት እንዲኖር አልፈልግም። በቃ መልሱን ካወቅን ከዚህ ጥለን መውጣት ነው ያለብን። ሌላ ምንም ነገር አያስፈልግም። ሰዎች እንደሱ ነው የማስበው እኔ፣ የምፈልገውም ያንን ነው። ምንድነው የምታክለው? ሰዎች የሚገርመው ነገር ለመጀመሪያ ጊዜ ስትመጣ ስጦታ ዕቃ የሆነ በእጇ ባጋ ላይ አለች። ይሄ ነገር ደግሞ አዲስ ነው ለኔ፣ አዲስ ነው ብኛለሁ። ገርሞኛል በጣም።
መጀመሪያ ላይ እኔ እንደመጣች ቁጭ ብላ ትዝናናለች ብዬ ነበር ያሰብኩት። ነገር ግን ድንገት ክላሶቹን መፈለግ ጀመረች። ያኔ ደነገጥኩ። ሰዎች ልብ በሉ፣ እኔና ጓደኞቼ ይህን ስራ በምንሰራበት ሰዓት ምንም ነገር እርግጠኛ መሆን አንችልም። 100% እርግጠኛ አይደለም። ምክንያቱም ምንም ነገር ሊፈጠር ይችላል። ምናልባት ያንን ሩም አግኝታው ቢሆን እኮ ሁሉም ነገር ወደ ባዶ ቀርቶ ነበር። ልፋታችን መና ቀርቶ ነበር። ሰዎች እንደመታደል ነው ምንም ነገር የጠረጠረችው ነገር የለም። ምክንያቱም ተራ የተቆለፈ ክላስ አድርጋ ነው ያሰበችው። እንደዛ ነው የተረዳችው። ደስ ይላል። በሱ እየወረደች ነው። ተረጋጋ። ዝም በል ተረጋጋ። አዎ እየወረደች ነው። እንደሚመስለኝ ምንም የጠረጠረችው ነገር የለም። ክላሶቹ አካባቢ እንደደረሰች ወራው ተመልሳ ወደ ታችኛው ደረጃ መውረድ ጀመረች። ጄጄ ደግሞ እሷ ከገባች በኋላ 25 ደቂቃ እንዲጠብቅ አደረግ ነው። ምክንያቱም እሷ እንድትጠረጥር አንፈልግም። እሱ ድንገት እንደመጣ እንድታስብ ነው እንደዛ ያደረግ ነው። ጄጄ እየመጣ ነው። ምን እየተፈጠረ ነው? እንዴት ነሽ? በእናትሽ ደህና ነሽ? እዚህ ስላየሁሽ በጣም ደስ ያለኝ። እንዴት እዚህ ታገኘ? ግልጽ አንድ እንደሚረዳት ነው ዛሬ እኮ። ለዛ ነው እዚህ የተገኘሁት። እኔ እዚህ ስላየሁሽ በጣም ደስ ብሎኛል። እኔም በእውነቱ በጣም ደስ ብሎኛል። አንተ እዚህ በመምጣት በጣም ደስ ያለኝ። ላቅፍ እችላለሁ። ትችያለሽ አንቺ ምላጣ ልጅ። ቀፊኝ ጄጄ። ቼኑን ተጠንቀቂ። ትሬን ይገዛልሽ። ትሬን ነው። ነገር ግን እሱ የሰጠውን ነገር ማውራት ይወዳል፣ መጎረር ይወዳል። አላውቅም ለምን እንደዛ እንደሚያደርግ። ጉረኛ ቢጤ ነው። ገብቶኛል። ቦርሳ ልገዛልኝ ትችላለህ? እችላለሁ። ቦርሳ ትፈልጊያለሽ? እንድገዛልሽ ትፈልጊያለሽ? አዎ። እንደውም ትሬን እንድገዛልኝ አልፈልግም። አንተ እንድገዛልኝ ነው የምፈልገው። አረ በስትክክል ልገዛልሽ እችላለሁ። እዚያ ጥሩ ጓደኛሞች መሆን እንችላለን። እሱ ነው የሚሰማኝ። እሺ የሚጠጣ ነገር ለምን አንፈልግም? እንጠጣ። እንደዛ ብናደርግ አይሻልም? ቆንጆ ሀሳብ። መጠጡን ደግሞ ያሰብነው ምናልባት እሷ ፈርታ ከሆነ ኃይል እንዲሰጣት ነው፣ ሙቀት እንዲሰማት እና የፈለገችውን ማውራት እንድችል ነው። እንደዛ ነው ያሰብነው። አገኘሁኝ። አንድ መጠጣት አለብሽ፣ ሻት ማድረግ አለብሽ። አምጣው፣ ችግር የለም። አለባበሴ እንዴት እያየሁ ነው? አልወደድከውም እንዴ? አልዋሽሽም፣ ወድጄዋለሁ። በጣም የተመቸኝ። ይህ መልበስ ፈለግኩ፣ ምክንያቱም ውጭ እንወጣለን። ውጭ ስለምንወጣ ለሱ ቆንጆ ነው። ስለ ፓሪው ምን አይነት እቅድ አለ? ያንተን እየነገርከኝ ስላላዳለ እኔ መናገር አለብኝ ግዴታ። ስቀልድ ነው የራሴ እቅድ አለኝ። መጀመሪያ ስቀልድ ነው ባል። እዚህ ስላየሁ በጣም ነው ደስ ያለኝ። ትንሽ አስደንጋጭ ነገር ነው። አልጠበቅኩም እንደዚህ አይሻለሁ ብዬ። እኔ የምልህ ለምን መጠጫዎች አንፈልግም? እንሂድ። መጠጫ። በነገራችን ላይ ምንም መጠጫ አያስፈልገንም። እንደዚህ ላጠጣህ እችላለሁ። በአፍሽ ውስጥ እንደቀድቅልሽ እችላለሁ። ላይክ እንደዚህ ለምንድን ነው እንደዚህ የምትይዘኝ? እኔ እኮ ፍቅረኛ አለኝ፣ ጓደኛ አለኝ። ምንም ያደረኩት ነገር የለም። አፈሰስኩልሽ አፍሽ ውስጥ። ጀለስ ተናደደ። ይሄኛው ያስጠላል፣ አጸያፊ ነው ይሄኛው። እኔ ማድረግ ያለብኝ ነገር እያደረግኩ የሚሰማኝ። ምን ማድረግ ትችላለህ ከዚህ ውጭ? ስሜትን እያዘጋጀው ነው። ስሜትን ማዘጋጀት ምን አይነት ስሜት የምፈልገው ማድረግ የተሰማኝ ነገር እያደረኩ ነው። ምንድን ነው? እኔ እኮ ቦይፍሬንድ አለኝ። ለምን እንደዚህ የምታሽኮረመመኝ? ለመጀመሪያ ጊዜ ስንተያይ ያኔ እየተከታተልኩ ነበር፣ ምን እየሰራ እንደነበር አይ ነበር እና የተለያዩ ምልክቶች እየሰጠው ነበር። አልገባም እንጂ አንተ ያሳየው ነበር እና ስለኔ እያሰብሽ ነበር ማለት ነው? በደንብ አስባለሁ ስለአንተ። አንተ ስለኔ አታስብም? ኧረ አስባለሁ። ሀሳቤ ነሽ ሁሌ አንቺ። ልብ በሉ ሰዎች፣ ውሳኔው የኔ ቢሆን ኑሮ ሁሉም ነገር እዚህ ጋር ያበቃል። ሁሉም ነገር ያልቅለታል። ምክንያቱም እያስታወሰችው እንደሆነ ስለሱ እንደምታስብ እየተናገረች ነው። አለቀ በቃ። ምን እፈልጋለሁ ከዚህ ውጭ? ሁሉም ነገር ያልቃል እዚህ ጋር። ያኔ በምሽቱ የትኛውን ነገር ነበር በጣም የምታስታውሰው? ጭንቅላት ውስጥ ያለው ልብ ውስጥ ያለው የትኛውን ነገር ነበር?
እኔና አንቺ የምንተያይበትን በጣም ቀላል ነው ማስታወስ እሱን ነው በደንብ በጣም ደስ ይላል። በጣም ቆንጆ ነሽ። አንቺን ስላገኘ እሱ እድለኛ ነው። የመላጣ ልጅ እድለኛ ነው በጣም። በዚህ ፈተና ውስጥ አሁን ተስፋ አላት ብሎ ማሰብ ከባድ ነው ለኔ። አሁን ጥፋት እያጠፋች እንደሆነ እየተሰማኝ ነበር። ጭራሽ ደግሞ ቤቢ የት ነህ ብላ ቴክስት ማድረግ ጀመረች። ከባድ ነው። ውሸታም ናት፣ ውሸታም። ምናልባትም እኮ ከጄጄ የመጣው ማሽኮርመም አዲስ ስለሆነባት ምንም ነገር መናገር አልፈለገችም። ፈተናውን እኮ ታልፎ ትችላለች። አሁንም ድረስ ተስፋ አላት። ሁሉ ነገር ሰላም ነው። ሁሉ ነገር መልካም ነው፣ ቆንጆ ነው። ለትሪ መልእክት መላኪን እያረጋግኩ ነው። እሱ ነው እያደረኩ ያለሁት። አሁን ለሁሉም ነገር እንዲያመች እሱ 1 ሰዓት እንደሚቆይ ነገርናት። ለዛ አደረግን። ከትንሽ ንግግሮች በኋላ ዋናኛው ጥያቄ፣ መሰረታዊ ጥያቄው እዚህ ጋር መፈጠር ጀመረ። እዚህ ጋር ነው ዋናው ነገር። ታቶ እኮ አለኝ በነገራችን ላይ። ከምር ነው ላየው እችላለሁ። ኦፍ ኮርስ እዩ። እሺ ልነካው እችላለሁ። ንኪው። ቆንጆ። እሺ ልስመውስ እችላለሁ። መሳም እችላለሁ። ሳሚው እንደፈለግሽ አድርጊው፣ እንደፈለግሽ አድርጊው። ጀለስ ተቃጠለ ነሳ። አንተ የምትጠባ ነው የምመስለው መድኃኒዓለም። ትሪ ደግሞ እውነታው መቀበል አቃተው። ማመን አልቻለም ያየውን ነገር። እሱ የምሰራው ነገር ትክክል እንዳልሆነ ሊያሳስበው ጀመረ። ትክክል አይደለም ብሎ ማሰብ ጀመረ። እሱ ይሄ ነገር ትክክል አይደለም ብሎ የምታስበው? በፍጹም ይሄ ነገር ትክክል አይደለም፣ ፌር አይደለም። ምንም ትክክል ነገር እየሰራችሁ አይደለም። እሱ ይሄን ነገር እንድታረግ እያስገደዳቸው ነው። መጠጡ መሰለኝ እንደዛ የሚያረጋት። እሺ ቲቪ ማየት እንችላለን። ቲቪ አንድ ላይ እናርገው። በፈተናው መሀል ትሪ ለጀጄ ቴክስት ማድረግ ፈለገ። ጀጄ እንዲመጣ ፈለገ መሰል። ለጀጄ ቴክስት ላድርግለት አለ። እሷ አይደለችም፣ እሱ ነው እሷን ለመቆጣጠር እየሞከረ ያለው። እሷ ራሷን እየተቆጣጠረች እና እኔ መንገድ ላይ እንደሆነች እየጠበቀች ነው እና ለጄ ቴክስት ማድረግ አለብኝ። ምናልባት ቴክስት ማድረጉ ተስፋ እንዳለው ሊያስብበት የሚችልበት ምክንያት እንደሆነ ገምታለሁ እንጂ ተስፋው አልቋል። ምንም ነገር የለም። ይህ ማመን አልችልም። ይህ እውነት ሊሆን አይችልም። ሁሉን ነገር ሰጥቻታለሁ እኮ። የፈለከውን ነገር ማየት ትችላለህ። ኳስም የፈለከውን ነገር ማየት ትችላለህ። ተዝናና። ሁሉ ነገር ሰላም፣ ሁሉ ነገር ሰላም። ተጨንቄያለሁ ስለሱ። እስኪ መደወል አለብኝ፣ ልደውልለት። የሆነ የምትፈልገው ነገር አለ? ምንም አልፈልግም። ኮሜንቱ የሚለው ጄጄ አሁኑኑ የሆነ ምክንያት ሰታት ላይ መምጣት አለብህ፣ እንደዛ ነው የሚለው ኮሜንቱ ማለት የተጻፈለት ለጄጄ። ጂጂ ና ወደዚህ። ሁሉም ነገር ማቆም አለብን። ሁሉም ነገር እንጨርሰው እዚህ ጋር። እሱ ሁሉም ነገር ሰላም እንዳልሆነ እየተሰማው ነው። እሷን እያስገደደናት እንደሆነ ነው የሚሰማው። ፌር አይደለም ብሎ ያስባል። እንደዛ ነው የሚሰማው። እሱ እያስጨነቅናት እንደሆነ ነው የሚያስበው። ፌር አይደለም የምታደርጉት ነገር። እንደዛ ነው የሚሰማኝ። እሷ እኮ ግን ግብዳ ናት። ባይጣሉ ለሁለቱም እየቀለድኩ ነው። ግን በጣም ሼፒ ናት። እግሯ ደግሞ ስራ በዝቶበታል። ትክክል አይደለም የሰራችሁት ያላችሁት ነገር ትክክል አይደለም። ምን እንደሚያወራው እሱ በጣም ተመርዛለች። እሷ ይሄን ነገር እንዳደርገው ጠይቀኛል። ምንድነው የምታወራው? እንደ ሰውዬ አድርግ ብላኛል እኮ ይሄን ነገር ጠይቀኛል። በቃ አቁሙት እዚህ ጋር። እሺ ምንድነው የምፈልገው? ይሄን ነገር ለማረጋገጥ እሷ ችት እያደረገችበት እንደሆነ ለማረጋገጥ ምንድነው የምፈልገው? ማረጋገጫ አንድ ነገር ማወቅ ፈልጋለሁ። ለመጨረሻ ጊዜ አንድ ነገር ማወቅ ፈልጋለሁ። እሷ ጋር ከማን ጋር መሆን እንደምፈልግ ከኔ ጋር ነው ከሱ ጋር የሚለው ማወቅ ፈልጋለሁ። በዚህ ነገር እንጨርሰው። በቃ ሁሉም ነገር እንጨርሰው። በቃ ሰዎች እንውረድና ይሄን ነገር እንጨርሰው። ፈተናውን እንጨርሰው። አለቀ በቃ እዚህ ጋር ያልቃል። ይሄን ነገር ብቻ አውቅ። ሁሉ ነገር ሰላም ነው። ቆንጆ በጣም ባፋላ እንደቀድቅባን ነው። በቃ ሰውዬው እኮ ተስፋ አልቆረጠም እንጂ አልቋል። እዚህ ጋር ነው በእኔ ሀሳብ አልቋል። እዚህ ጋር ሸርሙጣለች። ከዚህ በላይ ነው አይሆንም። የኔ ነገር በቁም ነገር ነው የምትወስደው። ምን ለውጥ ያመጣል? ምንም ለውጥ የሚያመጣው ነገር የለም።
የማይደብር ከሆነ የሆነ ነገር ባደርግ ደስ ይለኛል። የሆነ ነገር ላደርግ ምን ማድረግ ነው ይፈልግ? ለምን አላሳይም? ትርጉም የሚኖረው በእንደዚህ አይነት መልኩ ባሳይ ነው። ያጫውታል ነው እንሳ ወጣችበት እንደዚህ ባሳይሽ ይሻል። እንደዚህ ኪስ ማድረግ ጀምሮ ያለሳለ ከለስ በቃ አለቀ በቃ ረሞቶች ቢቦ እንደሚለኝ ከባድ ነው። እንደዚህ አይድረስባችሁ። ኪሎ ደብድበው ሁለቱንም በጥይት ምን እያደረግሽ ነው? ምን እየተፈጠረ እንደሆነ ልነግሪኝ ትችያለሽ? እናታ ሻመት ኑረለ እነዚህን ከፊት ለፊት ያንሳ። አንተ ልታስረጂ ትችያለሽ የተፈጠረ ያለውን ነገር? ፊት ለፊት ካሜራ ደቅነ ምን እንዳስረዳ ትፈልጋለህ? ምንም መጥፎ ስራ እየሰራሁት ያለውን ነገር አስረጂ። ምን እየተፈጠረ እንደሆነ? ምንም መጥፎ ስራ አልሰራሁም። እናንተ እንትን ልበል። አንተ ከፊት ለፊት ያንሳ አንሳ። እነዚህን ካሜራ ያሉ ሰዎች እና ያጅኝና ምን እንደተፈጠረ እንዳትነካኝ። ምንድን እየተፈጠረ እንዳለ ንገረኝ። ምንድን ነው የሆነው? አዎ ምን እየተፈጠረ እንደሆነ ልነግሪኝ ትችያለሽ? መጀመሪያ እኔ ስም ጄ ይባላል። አጭበርባሪዎችን የመያዝ አቅም አለ። ለዛ ነው እዚህ የተገኘው። ሁሉም ነገር ተዘጋጅቶ አንቺን ለማጥመድ የተደረገ ሴራ ነው ይሁን። እዚህ የተገኘው ድንገተኛ አይደለም። ምናልባት አንቺ ሲታረጊበታለሽ የሚለውን ጥያቄ ለመመለስ ነበር። አንቺ በቃ አጭበርብረሻል፣ አንዴ ማቅተሽበታል። እሱን ወድቅሻል በፈተናው። ምንም መጥፎ ስራ የሰራሁት የለም። እናትህን ትልበል። አንተ ከፊት ለፊት ያንሳ እነዚህን ሰዎች። አፈቅርሻለሁ እኮ በእውነቱ አፈቅርሻለሁ። እንዴት ይሄን ታደርጊብኛለሽ? እናንተ ትልበል። አንተ ምንድነው ፊት ለፊት ካሜራ ያዙ ሰዎች አስቀምጥ አፈቅርሻለሁ የምትይ? እንዴት ነው ያፈቀርከኝ? በእናትህ ወረዛ ሪከርድ አታርገኝ አንተ። እኔ እኮ ከሀገር አስወጥቼሻለሁ፣ አዝናንቼሻለሁ። እኔ እንድታስታውሺ ነው ይሄን ሰንሰለት የገዛሁልሽ፣ እንድታስታውሺ ብቻ። አይ ላቭ ዩ አፈቅርሻለሁ። ይሄን ሰንሰለት ይሄን የውሻ ሰንሰለት ነው የምትለኝ? ወረዛ ሂድ አንተ። ምን አባቱ ነው አንተ? እስኪ በእውነቱ ራስን ተመልከት እስኪ። ምንም አይስብም እኮ። አምኜሽ ነበር። እንዴት እንደዚህ ታደርጊያለሽ? እኔ ያመንኩሽ እንዴት እንደዚህ ሁሉ ነገር እኮ አምኜሽ ሰጥቼሽ ነበር ላንቺ። አንተ ራስን እንኳን ማመን ማችል ሰው ነህ። እስኪ አለባበስህ ነው በጧት ተነስተህ ምን እንደለበስክ እንዴት በልቴ ቀን ይሄን ታደርጊያለሽ? አምኜሽ ነበር እኮ። ተወር ነው። እስኪ ስንት ዓመት እንደሆነ ተመልከት እስኪ። የምትጨነቅበት የማታውቅ ሰው እኮ ነህ አንተ ሲጀመር። በጣም ብሽቅን አትሆንም አንተ። አይሁን ትልቅ ሰው አጎቴ ምናምን ነው የምትመስለው። ወረዛ አይደለኝ አንተ። አንሳልኝ ካሜራውን ከፊት ለፊት እና እንትን ልበል አንተ። በጣም ታስጠላላችሁ። አንድ ሰው ተከትሎኝ እንዳይመጣ። አፈቅርሻለሁ እኮ። ወረዛ ሂድ እና እንትን ልበል አንተ። ወረዛ ሂድ። ከኔ ራቁ። ማንም ሰው እንዳይከተለኝ። ወረዛ ሂድ አንተ። ወረዛ ሂድ። እንደዚህ እንትትኝ አልፈልግም። እሷን ማጣት አልችልም። እሷን ማጣት አልፈልግም በእውነቱ። እሷ ሙያ አይደለም፣ ይሄ ስነ ስርዓት ያለው ሙያ አይደለም። ይሄ ታማኝነት መፈተን ምናምን አይደለም። ይሄ በእውነቱ ይሄ ፈተና አይደለም። ምን እየተፈጠረ እንደሆነ አንድ ሰው ሊያስረዳኝ ይችላል። ምንም ላውቀው አልችልም። እንዴት አናደርኩት? እኔ በእኔ እየተናደርክ ነው። ምን ተፈጠረ? እኔ ምን አደረኩ? እስኪ ምንድነው? እሷን ማጣት አልችልም። ወደ እሷ ጋር መሄድ አለብኝ። እሷ ማጣት አልችልም በእውነት። ይሄ በጣም አስጨንቃችኋታል ብሮ። እሷን ማጣት አልችልም፣ መሄድ አለብኝ እና በእኔ እየተናደድክ ነው። ምን አደረኩኝ? ካሜራችሁ ሁሉ ገደል ግቡላችሁ። ማንም ሰው ፍቅረኛው ቺት ስታረግበት አምኖ መቀበልና ሁሉ ነገር መቆጣጠር የማይችል ከሆነ ለምን እንት ትጠይቀኛለህ? ታማኝነቷን እንድፈትንልህ አትጠይቀኝ ብሮ። ይሄ እኮ ቀላል ነው በእውነቱ። ይሄ አንተ ጥፋት ነው። ይሄ የራስ የግል ህይወት እኮ ነው፣ ቀልድ አይደለም። ይሄ ከምር ነው። ተረጋጋ ብራዘር፣ ተረጋጋ። በእኛ እየተናደድክ ነው። እሷ እኮ ከ10 ደቂቃ በፊት ቺት እያደረገችብህ ነበር እና እኔ አናደድኩ? እኔ ምን አደረኩ? ያንተ ጥፋት ነው፣ የራስ ጥፋት ነው። ይሄ ጠይቀኛል እኮ ይሄን እንዳደረግ። ምንድነው በእኔ የምትናደደው? ምን አደረኩ እኔ? ምንም ገደል ግቡላችሁ። እሷን ማምጣት አለብኝ፣ እሷን ማግኘት አለብኝ። ምንድነው የሚለው?